ያያችሁ ቤተሰቤው ሙልሙሉ ደርሷል። አሁን እንግዲህ የመጣችሁ ሁያ ሁዬ እያላችሁ አንዳንድ ሙልሙል መውሰድ ብቻ ነው ከእናንተ የሚጠበቀው። እና ደግሞ ያው መልካም በዓል እንዲሆንላችሁ በያላችሁበት ደስ ብሏችሁ እንደምታሳልፉ ተስፋ አደርጋለሁ። እኛ ያው በትንሽም ቢሆን በዚህ መልኩ እያሳለፍን ነው። ማዳም ቤትም የትም ቦታ ያላችሁ ትዝታ ይኖራልና እግዚአብሔር ያው በያለንበት ሰላሙን ይስጠን፣ ለሀገራችን ያብቃን። መልካም በዓል። ያያችሁ ቤተሰቤው ሙልሙሉ ደርሷል። አሁን እንግዲህ የመጣችሁ ሁያ ሁዬ እያላችሁ አንዳንድ ሙልሙል መውሰድ ብቻ ነው ከእናንተ የሚጠበቀው። እና ደግሞ ያው መልካም በዓል እንዲሆንላችሁ በያላችሁበት ደስ ብሏችሁ እንደምታሳልፉ ተስፋ አደርጋለሁ። እኛ ያው በትንሽም ቢሆን በዚህ መልኩ እያሳለፍን ነው። ማዳም ቤትም የትም ቦታ ያላችሁ ትዝታ ይኖራልና እግዚአብሔር ያው በያለንበት ሰላሙን ይስጠን፣ ለሀገራችን ያብቃን። መልካም በዓል ውዶቼ። አሁን ደግሞ ሙሉሙሉ እየተዘጋጀ ነው። ሊጡን በኮባ እየጠቀለልኩ እገኛለሁ። ያ በቃ ተከታተሉት። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁ እንዳረሱ። ባህላችንን በቤታችን መናፈቅ የለብንም። እጅ እያለን በተለይ ደግሞ ጊዜ ላላችሁ እንደዚህ ተሰርታችሁ ተጠቀሙ፣ ትወዱታላችሁ። እና ውዶቼ ተመልከቱት የተጠቀለለውን። ሰላም እንዴት ናችሁ? ውድ የኢትዮጵያ ቤተሰቦቼ ደህና ናችሁ ወይ? ዛሬ እንግዲህ የደብረ ታቦር ዳቦ ልናቦካ ነው። ከጨው እንጀምራለን። አንድ ማንኪያ ጨው እርጥበት ይዞታል። አንድ ማንኪያ ጨው፣ 2 ኪሎ ዱቄት ነው የምጋግረው። ስለዚህ 5 የሻይ ማንኪያ ስኳር እናደርጋለን። 2 3 4 5 ከዛ እዚህ ጋር ቅመም አለን፣ ዘይትም አለ እናመጣለን። ዘይትም እናደርጋለን። እርሾ ላምጣ። እርሾ ነው። ጥቁር ቅመም አለ። እርሾም 1 ሻይ ማንኪያ እናደርጋለን። ያው ውስጡ አለው። ሁሉንም አንድ ላይ ጥቁር ቅመም ትንሽዬ ነው የምጨምረው፣ ሌላ ቅመም ስለምጨምር ድንብላል ምናምን እሽት ታረጉታላችሁ። እንደዚህ ይሄኛው ቅመም አለኝ ድንብላልና አብሽ ምናምን፣ እሱም 1 ማንኪያ እናደርጋለን። እዛ ዘይት እናደርጋለን። ያው እኔ እርሾ ኩፍ እስከሚል ምናምን አልጠብቅም። ከዛ ሁሉንም ካጠገባችን ዞር እናደርጋቸውና ዱቄት እናመጣለን። ዱቄት እንግዲህ በስደት ሀገር ሙልሙል እንዲናፍቀን አይገባንም ማለት ነው። ይሄው እዚህ ጋር ወንፊት አለን። ወንፊታችን የነፋን፣ ምክንያቱም ምንም ነገር አይጠፋም። በደንብ ነው የምናወቀው ዛሬ። በዛውም ፒዛ ምን መነካከርበታል። ከዛ ኮባ ገዝተን እንመጣለን አብረን ሄደን
ዱቄት ግን ሳንነፋ የምንጠቀምበት ጊዜ ልክ አይደለም። አሁን ነው ያየሁት ልክ እንዳልሆነ። ዛሬ የትም እንዳትሄዱ አብረን ነው የምናሙለሙለው። ስደት ላይ ሆናችሁ ሙልሙል ለሚናፍቃችሁ አብረን እንሰራለን። መብላቱ ላይ እንግዲህ ሰርታችሁ ትበላላችሁ። ምክንያቱም አብራችሁን ብትበሉና ብትኖሩና አብረን ብንበላ ደስ ይለኝ ነበር። ግን ምን ታደርጋላችሁ? ይኸውላችሁ ዱቄት ሳይነፋ የሚጠቀም ሰው እንግዲህ ይሄንን አብሮ ነው የሚያቦካው ማለት ነው። ምናምኑ ማለት ነው። አሁን ወደ ማውኪያችን እንጨምረዋለን። አሁን ያው እጄን ታጥቤ ነው የመጣሁት። ምን እናደርጋለን? እናውቃለን። እንግዲህ ይሄ እዚህ ጋር የተገተረው ውሃ ለብ አድርጌያለሁ። ለብ አድርጌ ነው ያመጣሁት፣ ግን ሞቋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ያው ለመጀመሪያ ጊዜ ደግሞ እረፍትም ስለሆንኩኝ እረፍት ብቻ ሳይሆን በቃ ለነገሩ ለሁለተኛ ጊዜ ነው። የዛሬ ዓመትም እንደዚህ በራሴ ነው እንትን ያልኩት፣ ብቻዬን ነበር። እግዚአብሔር ይመስገን። አንዳንዴ የሆነ አኗኗራችሁ የተሻለ ሲሆን ከሰው ጋር መኖር ምናምን እኔ ነኝ የሚሉ ሰዎች ይኖራሉ። አብራችሁ ስትኖሩ እናንተ እየቻላችሁ አቅማችሁን እንድታወጡ እንትን የሚሏችሁ ሰዎች አሉና ለዛ አንዳንዴ ብቻችሁ ማለት የራሳችሁ በቃ የሴት ልጅ እኮ በቃ እድሜዋ ለሆነ ለአቅመ አዳም ከደረሰች በኋላ ሌላ ሰው ሊያዛት አይገባም። የራሷን ኑሮ ልታዘው ነው የሚገባው። እና ውዶቼ ያው እንግዲህ በስደት ነው ይሄን የማደርገው። ለዛሬ ዓመት ደግሞ በሀገር ቤት እንደምናከብረው ተስፋ አደርጋለሁ። እግዚአብሔር በእድሜ በጸጋ ከጠበቀን ማለት ነው። እስከ መጨረሻው እንደምትከታተሉት ተስፋ አደርጋለሁ። አሁን ገና ሊጡ ላይ ነን። ከዛ ሄደን አብረን ኮባ ገዝተን እንመጣለን። ይሄ እዚህ ሀገር የሙዝ ቅጠል ነው ያለው። እሱን ገዝተን እንመጣና አብረን ነው የምንጋግረው። ዛሬ አብረን ነው የምንውለው ከኔ ጋር እና ወዶችዬ አሁን በደንብ ታሽቶ ወደ ማጠቃለያው ደርሷል ማለት ነው። ምክንያቱም በደንብ ስታሽ ነው ሊጥ፣ በተለይ ማንኛውም ሊጥ መታሸት ይወዳል። የእንጀራ ብትሉ የዳቦ ብትሉ ምንም ይሆን ሽት ካረጋችሁት ነው እንትን ሁሉም ትከሻ ይፈልጋል። እና ወደ ማጠቃለያው ደርሻለሁ። እንግዲህ ድምፁ እንዳይረብሻችሁ ምን ይመስላል በደንብ አስተካክለውና ወደ ኮባ ገበያ እንሄዳለን ማለት ነው። በሁለት እጄ ነው ሽታ ያደረኩት። አሁን እዚቹ ሞቅ የሚለው ነገር ደራርበን አልበሰነው ወደ ኮባ ገበያ። ይሄን ራሱ ትሪ ነው ከነው ግን አጥቤ ይመጣለሁ። ፖዝ
ውዶችዬ በቃ ጨርሰናል ከተናል። እዚቹ ጋር ሞቅ የምትል ቦታ ስለሆነች እንደዚህ ልክደን ነው። በቂጡ አይከደንም ግን እንደዚህ ልክደን ይደርስበታል። የሚደርስበት አይመስለኝም። ያው እንከታተለዋለን። ሻማችንን አጥፍተን ወደ የምንሄደው ወደ ውዶቼ አሁን ኮባችንን ገዝተን መተናል። ኮባችንን ደግሞ እንትን እንላለን ማለት ነው፣ እናስተካክላለን። ከዛ ሊጣችን ሲደርስ ሙሉን እየሰራን ደግሞ እንገናኛለን። ይሄ ሁላችሁ እንዴት ነው የምታስተካክሉት? እንደ ሀገራችን ይሄ የኮባ አይደለም የሙዝ ቅጠል ነው። ከስ አድርገን እንደዚች ያው የሆነ እንትን እንዳያመጣብን ከአገዳው ላይ እንለየዋለን ማለት ነው። እኔ በሀገሬ ኮባ እንቀፋለን ነው የሚባለው፣ መቅፈፍ ነው የሚባለው። አሁን በግ መግፈፍ እንደሚባለው ይሄ ደግሞ መቅፈፍ ነው የሚባለው። በየተለያየ ቦታ ደግሞ የተለያየ አነጋገር ሊኖረው ስለሚችል እንደዚህ አድርገን እናስተካክላለን። 4 ፍሬን የገዛሁት አንዱ ብር ከ50 ድርሃም ነው። ያው ኢትዮጵያ ላይ ቢሆን ኖሮ ዳቦውን ይገዛል። የኮባውን የገዛሁበት ዳቦውን ይገዛ ነበር። የዳቦ ሁሉን ይገዛል። ስለዚህ ነው የምነግራችሁ። እዚህ ሲሆን በቃ ሁሉ ነገር ርካሽ የሚመስላችሁ ሰዎች ማለት ነው። ያ በቃ ቪዲዮ እንዳይረዝም እንጂ እንደዚህ ነው የሚስተካከለው። ጥብ እናደርገውና ከዛ በኋላ በቃ ዋናው ነገር መኖሩ ነው። ደግሞ ጠፍቶ ራሱ ባህላችንን ሳይናፍቀን መቅረቱም ራሱ ትልቅ ነገር ነው እና በቃ 4ቱን ቆራርጬ አስተካክዬ እመለሳለሁ ውዶቼ። አሁን ደግሞ ሙሉ እየተዘጋጀ ነው። ሊጡን በኮባ እየጠቀለልኩ እገኛለሁ። ያ በቃ ተከታተሉት። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁ እንዳትረሱ። ባህላችንን በቤታችን መናፈቅ የለብንም። እጅ እያለን በተለይ ደግሞ ጊዜ ላላችሁ እንደዚህ ተሰርታችሁ ተጠቀሙ፣ ትወዱታላችሁ። ያያችሁ ቤተሰቤው ሙሉ ደርሷል። አሁን እንግዲህ የመጣችሁ ሁያ እያላችሁ አንዳንድ ሙልሙል መውሰድ ብቻ ነው ከእናንተ የሚጠበቀው። እና ደግሞ ያው መልካም በዓል እንዲሆንላችሁ በያላችሁበት ደስ ብሏችሁ እንደምታሳልፉ ተስፋ አደርጋለሁ። እኛ ያው በትንሽም ቢሆን በዚህ መልኩ እያሳለፍን ነው። ማዳም ቤትም የትም ቦታ ያላችሁ ትዝታ ይኖራልና እግዚአብሔር ያው በያለንበት ሰላሙን ይስጠን፣ ለሀገራችን ያብቃን።